አዲስ ኪዳን ላይ ያለው መንፈሳዊ ውጊያ በዚህ አይነት መጠን በአንድ ቦታ ተብራርቶ የተቀመጠበት ሌላ የመጽሐፍ ቅዱስ ክፍል አዲስ ኪዳንም ይሁን በቀደመው በብሉይ ኪዳንም ላይ ቢሆን በዚህ አይነት መጠን በዚህ አይነት ስፋትና ጥልቀት አንድ ቦታ ላይ ስብስብ ያለ የምናገኘው ይሄንን ነው ተባብለናል። በጣም በዚህ አይነት ጉዳይ ላይ በመንፈሳዊ ውጊያ ጉዳይ ላይ ይሄ ክፍል ወደር የለውም። አንድ ቦታ ሁሉም ነገር ነው አይደል ያለው፣ ሁሉም ነገር ነው ያለው። የኛ መንፈሳዊ ስፍራ በዚህ ቦታ ላይ አለ። በፊት ለፊታችን የሚቃወመን ወይንም ደግሞ ጠላታችን የሆነውም አለ። እኛን የሚዋጋበት መንገዱ ሜተዱ አለ፣ ዲሴፕሽኑ ማለት ነው። ሜተዱ አለ። ይሄንን የምንከላከልበት ደግሞ የጦር ዕቃዎቹ በሙሉ አሉ እና ሙሉ ነው አይደል። በ8 ቁጥር ውስጥ ጳውሎስ በጣም እየተቀጠቀ ነው የጻፈው። በቫይብሬተር እየተቀጠቀ እንደ ኮንክሪት ማለት ነው የጻፈው። ኦፍ ኮርስ የኤፌሶን ደብዳቤ ሙሉን እንደዛ ነው አይደል። በጣም ጥቅጥቅ ያለ ምናልባት የጳውሎስ በጣም ጥልቅ የሆነ የአዲስ ኪዳን መረዳቶቹ የተንጸባረቀበት ደብዳቤ ነው ይሄ ደብዳቤ ተባብለናል። ራሱ ለተከላት ቤተክርስቲያን ነው የሚጽፈው። ጢሞቴዎስ በኋላ ላይ እረኛዋ እንዲሆን በእግዚአብሔር መንፈስ ምሪትና እዛ በነበሩ ሰዎች አማካይነት እጅ ጭነው እረኛ ነበረ። ጢሞቴዎስ ነበር የቤተክርስቲያኒቱ እረኛ። he was very young፣ እድሜው በጣም ልጅ ነበር ጢሞቴዎስ። እንግዲህ ጳውሎስ ከእናቱ ከኤዮንቄ ላይ ሲወስደው በዛ በልስጥራን ከተማ አግኝቶ የሐዋርያት ሥራ ምዕራፍ 16 ላይ ሲወስደው he was a teenager፣ አስራዎች ውስጥ ነበር እድሜው። ከዛ እዚህ ቤተክርስቲያን መጥቶ ከተሾመና ደግሞ በእረኝነት ሲያገለግል 20ዎቹ አካባቢ ነው ያለው። ስለዚህ በጣም ልጅ ነው። ግን የኤፌሶን ቤተክርስቲያን ማለት በጣም የበሰሉ በጣም ጠንካራ የነበሩ አዲስ ኪዳናችን ላይ የምናውቃቸው ትልልቅ ሰዎች እንደ ሜምበር የሆኑባት ቸርች ናት የኤፌሶን ቸርች። ምናልባት ከነሱ መካከል አንዱ ፊልጶስ ነው። ሌላው ደግሞ ሐዋርያው ዮሐንስ ነው። ሐዋርያው ዮሐንስ የዮሐንስ መጽሐፎች ጸሐፊ ማለት ነው። ዮሐንስ ወንጌል፣ የሶስቱ ደብዳቤዎችና የራእይ መጽሐፍ ጸሐፊ የነበረው ሐዋርያው ዮሐንስ የዚች ቤተክርስቲያን ሜምበር ነበር። ጢሞቴዎስ የእሱ ፓስተር ነበር እና ጢሞቴዎስ የመስበክ ዕድል ሲኖረውና ምናልባት ዮሐንስ ኦፍ ኮርስ ሽማግሌ ነው፣ ግን የመስበክ ዕድል ካለው ሁለቱ ሲሰብኩ ይለያያል። ስለ ኢየሱስ ነው ሁሉም የሚያወሩት። ጢሞቴዎስ ቆሞ ሲሰብክ ጌታ ኢየሱስና ደቀ መዛሙርቱ ሲያልፍ ይላል። ካለፉት ደቀ መዛሙርቱ ማለት አንዱ አለ መሃል ላይ፣ ሌሎች ወደ ጌታ ሄደዋል፣ ዮሐንስ ቁጭ ብሏልና ዮሐንስ ደግሞ የመስበክ ዕድል ሲያገኝ እኔና ኢየሱስ እናልፍ ይላል። ቻሌንጂንግ ነው። ዮሐንስ ፊት ቆመ ስለ ኢየሱስ ማውራት በአካል ያውቀዋል ዮሐንስ። እና ለዛ እኮ ነው አይደል በሽማግሌዎች እጅ መጫን የተቀበልከው አነቃቂ ያለውና እንዳትፈራ ይለዋል ጳውሎስ። ያስፈራላ፣ የእናንተ አይነት ናቸው። እኔም ብዙዎቻችሁን አውቃቸዋለሁ። ስነ መለኮት አስተማሪዎች አውቃቸዋለሁ፣ ተማሪዎች፣ አስተማሪዎች አውቃቸዋለሁ። እና ጢሞቴዎስን እንዳትፈራ ይለዋል። ጌታ ይባረክ። እና ከዛ ውጭ ደግሞ ፊልጶስ ደግሞ የሰማሪያ ከተማን ሪቫይቫል የመራ ማለት ነው። የሐዋርያት ሥራ ምዕራፍ 8 ላይ ያንን ትልቅ ሪቫይቫል እንዲነሳም ደግሞ እንዲነቃነቅ ድፍን ከተማ ወደ ጌታ የሚያመጣ ብቸኛ አዲስ ኪዳናችን ላይ ወንጌላዊ በሚል ስም የተጠራ ብቸኛ፣ በዚህ ኦፊስ ብቸኛ ነው ፊልጶስ። ሌላ ሰው ወንጌላዊ ተብሎ አልተጠራም። ወንጌላዊ ፊልጶስ የተባለ ብቸኛ ወንጌላዊ ነው አዲስ ኪዳን ላይ። አይገርምም? ድሮም ዘንድሮም ወንጌላዊ ትንሽ ነው ቁጥሩ። ኤኒዌይስ ምናልባት ፊልጶስ የሰማሪያ ከተማን ሪቫይቫል ሲመራ ጢሞቴዎስ አልተወለደም ሊሆን ይችላል። ገና አልተወለደም ሙሉ ሊሆን ይችላል። ግን ይህንን የሚያክል በጣም ግዙፍ ትልቅ የወንጌል አገልጋይ እዚች ቤተክርስቲያን ውስጥ ገብቶ ተካፍሎ ይሄዳል፣ ይማራል። ምናልባት የሴል ግሩፕ መጽሐፍ ቅዱስ ጥናት ካለ ተይዞ ያጠናል ማለት። ክብር ለኢየሱስ ይሁን። እኔ የጢሞቴዎስ ብሬቭ ወይንም በጣም ምርጥ አገልጋይ መሆን ሳይሆን የእነሱ ሰሚሽን ነው የሚገርመው። ጢሞቴዎስ በጣም ትልቅ አገልጋይ ነው፣ ምንም ጥያቄ የለውም። በጣም ትልቅ አገልጋይ ነው። ለወንጌልም በኋላ ላይ ዋጋ ከፍሏል። ዕብራውያን ላይ ሄዳችሁ አንብቡ፣ ታስሯል። ለወንጌል በጣም ዋጋ ከፍሏል። መረዳቱም ቀላል አይሆንም። ብዙ ዓመታትን ከጳውሎስ ጋር ያሳለፈው የጳውሎስ ተማሪ ነው። ቀጥሎ በጣም የጠለቀና ጠንካራ ነገር ስላለው ነው 3 ዓመት ሙሉ የደከመባትን ቤተክርስቲያን ጳውሎስ እጁ ላይ ሰጥቶት ሄደው። በጣም ብዙ ኮስት አድርገዋለች ኤፌሶን። ጉልበት ከፍሏል፣ እድሜ ከፍሏል፣ ዕውቀቱን ከፍሏል፣ ገንዘቡን አውጥቷል። የጢራኖስ የትምህርት አዳራሽን ራሱ ነበር ተከራይቶ የሚያስተምረው። ስለዚህ በጣም ብዙ ነገሩን የወሰደችዋን ቤተክርስቲያን ቀጥሎ በስትራክቸር ደረጃ ምናልባት አዲስ ኪዳናችን ላይ ከምናውቃቸው ቸርቾች በሙሉ ትልቅ ነች።
በአስተምህሮ ደረጃም ደግሞ ቱምቢ ያላት ቸርች ናት። ምናልባት የራእይ ምዕራፍ 2ን ተናግሬዋለሁ። ምናልባት የራእይ ምዕራፍ 2 እዚህ ይላችኋል። ለሰባቱ አብያተ ክርስቲያናት ጌታ ኢየሱስ ክርስቶስ መልእክት ሲሰጥ ምዕራፍ 2 እና ምዕራፍ 3 ላይ የመጀመሪያዋ ከተማ ኤፌሶን ነች። ኤፌሶን፣ ሰምርኔስ፣ ሰርዴስ፣ ቲያጥሮን፣ ጴርጋሞን ምናምን እያለ የሚቀጥለው የመጀመሪያ ከተማዋ ኤፌሶን ነች። ትልቅ ከተማ ናት። ቸርቹም ትልቅ ነው። ከሮም ቀጥሎ ሁለተኛ ትልቅ ከተማ ስለሆነ ቸርቹም ትልቅ ነው። ቀጥሎ ግን ጌታ ኢየሱስ ክርስቶስ የሚነቅፍባት ነገር ቢኖርም ቸርቿን በጣም የሚገርማችሁ ግን ካበረታታላት ነገሮች መካከል አንዱ ሐዋርያ ሳይሆኑ ሐዋርያት ነን የሚሉትን ለይተሽ አውቀሻል። ሐዋርያ ያልሆኑትን ሐዋርያ አይደላችሁም ብላ የኤፌሶን ቸርች የለየቻቸው አይናቸውን ጨፍነው በመንፈስ አይደለም እኮ በእግዚአብሔር ቃል ሆኖ ዲዘርን ያደርጓቸው። መናፍስትን መለየት በእግዚአብሔር ቃል የሚሰራበት ቸርች ነው። ዲዘርኒንግ ስፒሪት ማለት ነው። ቆሞ ሲያስተምሩ ውረድ አሉ። ለምን? የሐዋርያት ትምህርተኛ እናቃለናል። ጳውሎስ መጥቶ አስተምሯል። የእግዚአብሔር ቃል ስታንዳርድ አለ ቸርቹ ላይ እና ቤተ ክርስቲያኒቱ በጣም ጥልቅ ናት፣ በጣም ጠንካራ ናት፣ በጣም ሰፊ ናት። እንደ ኮንግሪጌሽንም ባይዘው ትልቅ ከተማ ነው። ጉባኤውም ትልቅ ነው። የከተማው እኩሌታ ተከተለው የሚለው እኮ ኤፌሶን ጳውሎስን ግማሽ ከተማ ነው ይዞ የመጣው ወደ ቸርች። መዘብዘብ ያራዙ አይኖርም አይደል? በጣም ብዙ ህዝብ ነው የመጣው። ያንን የሚያክል በሳይዝ ደረጃ ብቻ ሳይሆን በስፋት ደረጃ ብቻ ሳይሆን በዴብዝም ሩቅ ነው ቸርቹ። 3 ዓመት ጳውሎስ እግር ስር ቁጭ ብሎ የተማረ ሰው የምን ብለው ነው የምታስተምረው? ትምህርተ ክርስቶስ በለው የመጨረሻው ዘመን በለው ምን በለው ጳውሎስ ግጥም አድርጎ አስተምሯቸዋል። ለአንዳንድ ሰው በጣም ከባድ ናቸው ኤፌሶኖች። አሁን እነ ጴጥሮስ አሁን የወንድማችን ጳውሎስ መልእክቶች ለመረዳት አዳጋች ናቸው ብለዋል እኮ እነ ጴጥሮስ ራሱ። እና ጳውሎስ ደግሞ ምንም አልቀረውም ጥርግ አድርጎ ነው ያስተማራቸው። አንዳንድ ሰው አሁን እዚህ ኮንግሪጌሽን ላይ ለመቆም ይጨነቃል። ጢሞቴዎስ ፓስተር ነው እና ለዚህ ቤተ ክርስቲያን ከሚያነሳቸው በጣም መሰረታዊና ጠንካራ የአዲስ ኪዳን ትምህርቶች መካከል አንዱ ይሄ ነው አይደል? አዲስ ኪዳን ላይ ያለ መንፈሳዊ ሕግ በጣም ደጋግሜ ነግሬያቸዋለሁ። ባይዘው ከምዕራፍ 1 እስከ ምዕራፍ 3 ድረስ ያለውን ብዙ ጊዜ አተኩረን ብዙ ጊዜ እንናገረዋለን፣ እንሰብከዋለን፣ እናስተምረዋለን፣ እኛም እንለዋለን። በክርስቶስ ኢየሱስ በማመናችን ብቻ ያገኘነው በረከት ስለሆነ ኢንክራይስት ነው አይደል? በክርስቶስ እንዲሆኛለሁ በክርስቶስ ነው የምንለው። ከምዕራፍ 4 እስከ ምዕራፍ 6 ግን የኛ ኃላፊነት ነው። ይህንን ሳትዘነጉ ማንበብ አለባችሁ። በጣም ጠንካራ በሆነ መንገድ ማጥናት ማንበብ አለባችሁ እንደ አዲስ ኪዳን አማኝ። ከኛ ኃላፊነቶች መካከል አንዱ ደግሞ መንፈሳዊ ውጊያ ነው። ስለዚህ መንፈሳዊ ውጊያን ጳውሎስ መናገር ማስተማር ሲጀምር የሚጀምረው በጌታ ናችሁ ሆይ ብሎ ነው የሚጀምረው ብያቸዋለሁ። በጌታ አይደለም የሚለው በጌታና በኃይሉ ችሎት የበረታችሁ ሁኑ። እኔ ባነበብኩት በአዲሱ መደበኛ ትርጉም ላይ ደግሞ በጌታና ብርቱ በሆነው ኃይሉ ጠንክሩ። በጌታና በኃይሉ ችሎት የበረታችሁ ነው። በጌታ ናችሁ ወይ? በጣም በተገናኘን ቁጥር ደጋግመን ብንጠያየቀው ጥሩ ጥያቄ ነው ይሄ ነገር። ጌታ ይባረክ። ስለዚህ ስፒሪቹዋል ዋርፌር መንፈሳዊ ውጊያ የሚጀምረው በጌታ ከመሆን ነው ተባብለናል። ስለዚህ መንፈሳዊ ውጊያ የሚጀምረው አየር ላይ የሚበር መሬት ላይ የሚርመሰመስ እባብ ሰብስቦ ከመጣል ከምናምን አይጀምርም። በጌታ ነው ወይ ነው። ምክንያቱም ፊት ለፊት ያለው ጠላት ቢወድቅም እኩይህ አይደለም። በጌታ ካልሆንክ አትችለው። በጣም ኤጁኬትድ ኢሊኩዌንት ልትሆን ትችላለህ። በጣም ህዝብ ያጨበጭበልህ ልትሆን ትችላለህ። በጌታ ካልሆንክ ሰይጣን አሳይመንቱ ይፍን አይደለም፣ መሳሪያው ነው የሚያደርገው። በስፍራ ደረጃ በጣም ትልቅ ፖዚሽን ሊኖረኝ ይችላል። በጣም አንቱ ልባል እችላለሁ። በክርስቶስ ካልሆንኩኝ ሌሊቱን ሙሉ ሲጫወትብኝ ሊያድር ይችላል። በክርስቶስ ከሆንክስ ማንም ላያቅ ይችላል፣ ማንም ላይጨብጥ ይችላል። አንተ ለመጨበጥ ኢቭን ሬዲ ላይሆን ይችላል። መንፈሳዊ ዓለምስ ያቆሃል። ስለዚህ ነው ጳውሎስ ሲጀምረው በጌታ ነው ወይ ይላል። አሃ ሲሉ ትችላላችሁ ይላል። ከዚህ በኋላ ከዛ ቀጥሎ ያለው በጌታ ከሆንክ በኋላ ብርቱ በሆነው ኃይል ጠንክር ነው። ብርታትና ኃይል የሚሉ ሁለት ቃላት አሉ። ኢንዱናሚዮና ክራቶስ የሚሉ እንትኑ ኢንዱናሚዮና ክራቶስ አይደል? ብርታት የሚለው በውስጥ ሰውነት መለኮታዊ ጉልበት መልበስ ነው። ኃይል የሚለው ደግሞ የትንሣኤ ኃይል መልበስ ነው ተባብለናል። ስለዚህ በውስጥ ሰውነት ትታጠቃለህ። በጣም ምሳሌያዊ በሆነ መንገድ ነው ጳውሎስ እያቀረበላቸው የመጣው። አንድ ሰው ስፖርት ቤት ገብቶ ሰውነቱን ያሰለጥናል አይደል? በጣም ብዙዎቻችሁ
እንደምትሰሩ አስባለሁ። አሁን ኮመን ሆኗል፣ ፋሽንም ሆኗል። እና ብዙዎቻችሁ ትሰራላችሁ፣ ሰውነታችሁን ታስለምዱና ከዛ ያስታውቃል የሚሰራ። ለምን በአንድ አዳር አልመጣም፣ ተጸልዮለት አይደለም የመጣው፣ በትሬኒንግ ነው የመጣው። ተጸልዮለት አይደለም። ጌታ ሆይ እንደሱ አይመጣም። እንደሱ የሚመጣው የውስጠኛው ነው። በትሬኒንግ ነው አይደል? ሰውነትን ቅርጽን ትቀይራለህ፣ ሳይዝን ትቀይራለህ፣ ጠንካራ። ጳውሎስ የሚያቀርበው በውስጥ ሰውነት ያለ መለኮታዊ ጉልበትን መልበስ የሚለው ኢትስ አ ትሬኒንግ ዲቮሽን ነው። በየጊዜው ከእግዚአብሔር ቃል ጋር ከጸሎት ጋር ያለ ህብረት ነው ይሄንን የሚያመጣው። የላይኛው ሰውዬ ይደክማል፣ የውስጠኛው ላበርታው ካልክ፣ የውስጠኛው የሚበረታው በመጾም ነው። የውስጠኛው የሚበረታው ረጅም ሰዓት በእግዚአብሔር ፊት በመቅረብ ነው። የውስጠኛውን ላበርታው ካልክ ምንም ጥያቄ የለውም፣ የላይኛው ይደክማል። ሁለቱ እኩል አይበረቱም። ባይዘው የላይኛው ከበረታ የውስጡ ይደክማል። ምን ማለቴ ነው? ስፖርት ስትሰራ የውስጠኛውን ታደክመዋለህ እያልኩ አይደለም። እያወራሁ ያለሁት ስለዚህኛው ጉዳይ አይደለም፣ ካርናሊቲና ስፒሪቹዋሊቲ። እኔ እያወራሁ ያለሁት ስጋዊ ምኞትንና መንፈሳዊነትን ነው እያወራሁ ያለሁት እንጂ ይሄንን ስጋ ይሄን አይደለም እያወራሁ። ይሄማ ዝም ብሎ እንትኑ ነው፣ ዲስፕሌው ነው። ውስጥ ያለው ይታያል ማለት ነው፣ እዚህ ላይ ይወጣል። ውስጥ ያለው ስለ ቶት ነው የማወራው እኔ፣ በውስጥ ስላለ ፍላጎትና ምኞት ነው። ስለዚህ በጣም መንፈሳዊ ስትሆኑ ዓለማዊ ነገራችሁን እየገደላችሁ ትመጣላችሁ። በጣም ስፒሪቹዋል ስትሆን ወደ እግዚአብሔር ቃል ከተጠጋ፣ የእግዚአብሔር ቃል ሰይፍ ነው፣ ቁርጥርጥ ነው የሚያደርገው። ቁርጥርጥ ደግሞ አይራራም፣ አያባብልም። በእግዚአብሔር ቃል ፊት እስቲ ግለጦና ቁጭ በል። በፍጹም ባይዘው አስተማሪ ማጋዥም አያስፈልግም። ግለጡትና እስቲ ዝም ብላችሁ አንብቡት። በጣም ለእግዚአብሔር ቃል ታማኝ ሆናችሁ እስቲ አንብቡት። ትርጉም ሳትይዙ አንብቡት። ብዙ ጊዜ ምንድነው የምናስበውን ይዘን ነው የምንገባው። ለዛ ነው የምናቀው። ክፍሉ ገና ስከፍቱት እንትን የሚለው እንላለን። እስቲ እሱን ትተህ ቁጭ በል። ሰይፍ እንደሆነ ሴንስ ታደርገዋለህ ሲቆርጥህ። አይ የውስጡን ሰውዬ ያበረታዋል፣ የደጅ የሆነውን ደግሞ እየቆረጠ ይጥለዋል ከላይ። ጸሎት ይሄ ኢትስ ኤ ትሬኒንግ። በአንድ አዳር አይመጣም። እዚህ ውስጥ መንፈሳዊ እድገት አለ፣ እዚህ ውስጥ መብሰል አለ፣ እዚህ ውስጥ ጌታን ወደ መምሰል መሄድ አለ፣ መለወጥ አለ። እዚህ ውስጥ ፓኬጅ ነው። ክብር ለኢየሱስ ይሁን። እነዚህ ነገሮች ደግሞ እንደምታውቁት ነው። በጌታ የሆነን ቀን ጀመር ነው። ይሄው እስከ ዛሬ አላለቀም። ይሄው እስከ ዛሬ አላለቀም። ነገ የሚባል ቀንም ደግሞ ከመጣ ዛሬ ሌሊት ጌታ ካልመጣ እንቀጥላለን እየተሰራን። ብትጨርሱ ባይዘው መሬትም አትቀመጡ፣ ትሄዱ ነበር። ስራም አልጨረሳችሁም፣ እናንተም አላለቃችሁ ማለት ነው። ሰኞ፣ ሮብ፣ እሁድ፣ ማክሰኞና ሐሙስ፣ ቅዳሜ ጸሎት እንዲህ በመደዳ ተያይዘን ስትገናኙ ደግሞ በጣም የጌታን ቃል እንደምታወሩ አስባለሁ። ስትገናኙ ደግሞ አንዳንዶቻችሁ እንደምትጸልዩም አስባለሁ። ይሄ ሁሉ ልፋት አሮጌውን እየገደሉ አዲሱን ለማምጣት ሰይጣን ግራውንድ የሚያደርገው ባህሪህን ነው። መግደል ያለብህ እሱን ነው። ሰይጣን የሚቀመጠው እኮ ካራክተርህ አካባቢ ነው። ስስጎንህን ፈልጎ እኮ ነው የሚመጣው። ተጸልዮ ወጣ ይባላል፣ እንደገና ተመልሶ ይገባል። ተጸልዮ ወጣ ይባላል፣ ተመልሶ ይገባል። ለምን ይመስላል የሚመላለሰው? ግራውንድ አለው። ግራውንድ አለው። አየህ፣ በሚወደው ነገር ይዞታል። ስለዚህ ሄዶ ኮሚት እንዲያደርግ ያደርገዋል። ስለዚህ አሁን መቆየት የሚጠቅም መቆሚያውን ታፈርሰዋል። ግራውንድ አይኖረውም። ሲመጣ የእግዚአብሔር ቃል ይንደዋል፣ ጸሎት ይንደዋል። ጤናማና ንጹህ ህይወት ይኖራል። አዲስ ኪዳን ላይ ያለው መንፈሳዊ ጋር 95% የላይፍ ኮሚትመንትና የማይንድ አቲቲዩድ ነው፣ የህይወት መሰጠት ነው። ውደቅ በህይወት ከእንትን ካልክ በኋላ ነው በድምፁ ውደቅ ስትለው ይወድቃል እንጂ ደጅ አብሮ ውሎ ከርሞ ሰንብቶ መጥቶ ውደቅ ተናግር ያለው ያስቄዋ ልጆችን። በጣም የሚገርማችሁ ልምምዳችን እንዳናወራ በዚህ ጉዳይ እንኳን ጠቅሳለሁ። እንደው እነከሌ እንዳልል ያስቄዋ ተብሎ እንደውም ኤፌሶን ነው እዚህ ቸርች ትዚሎቻ የካህን ልጆች ናቸው ይላል። ካህን ነው አባትዬ፣ የአይሁዳውያኑ ካህን ነው። ከዛ መጡና
አጋንንት እኮ አግኝተው ነው። የሚገርም ነው። ግን ለትምህርታችን ስለሆነ ሉቃስ ሲጽፈው አብራርቶ ነው የጻፈው። በጣም እንደው ሉቃስ እንደው እግዚአብሔር ይባርከው ሐኪም ስለሆነ ዲቴል ነው የሚጽፈው። ችግርም ሲጽፍ ፈውስም ሲጽፍ ዲቴል። ጳውሎስ በሚጠራው በኢየሱስ ክርስቶስ ስም እናዛለን ውጣ አሉት። ሰውየው አይደለም ባይዘው ሰይጣኑ ነው እኮ የሚያወራው። መንፈሱ ክፉ መንፈሱ ነው። ጳውሎስንም አውቀዋለሁ አላቸው። ያውቀዋል ከተማ ለከተማ ሲያሯሩጠው። ኢየሱስንም አውቀዋለሁ አላቸው። መስቀል ላይ ማረጉን የቆረጠው ኢየሱስ ነው። አውቃቸዋለሁ አለው። አንዱ ጌታው ነው፣ አንዱ ባሪያው ነው። ይተዋወቃል። በቃ አውቃቸዋለሁ ሁለቱንም አለ። ያኛው ራሱ ነው የጣለኝ፣ ይሄኛው ደግሞ በሱ ስም ነው የሚያባረረኝ አለ። እናንተ አላቸው በኢየሱስ ክርስቶስ እናንተ ዝሉት እነማን ናቸው? ምንድነው? አይ ሊስት ቼክ ሲያደርግ ማታ አብረው ነበሩ። አቴንዳንስም ፈርመዋል። ህይወት ነው መንፈሳዊ ውጊያ። አጋንንት ማውጣት አለማውጣት አይደለም እያወራው ያለሁት ነው። በመኖር ነው የተሰጠን ድል ጠብቀ ጨርስ። ኢየሱስ አሸንፏል። ጠብቅ አንተ በህይወት የተሰጠን ድል የምትጠብቀው በህይወት ነው። ኢትስ ላይፍ ኮሚትመንት ጂሰስ። ከዛ ምንድን የሚለው አየለባቸው ይላል፣ በረታባቸው ይልና ልብሳቸውንም እየቀዳደደ መንገድ ለመንገድ አሯሯጣቸው። እኔ እነሱ ይሰደቡ በገዛ እጃቸው ነው። አባታቸው ሁሉ ተጠራኩ። ማናቸ ያስቀው ቤተሰብ እኮ ነው ያሰደቡት ባለመኖራቸው። እኔ ግን እግዚአብሔር ሁሉ የሚገርመኝ ሰይጣን ሰው አሯሩጦ የሚከበረው እግዚአብሔር ነው። ምን እንደሚል ታውቃለች? በዚህ ምክንያት የጌታ ስም ተከበረ ይላል። ሰይጣን እኮ ነው ሰው ያሯሯጠው፣ የተከበረው የጌታ ስም። እግዚአብሔር መቼም አድቫንቴጅ ጠብቆ ነው ሰይጣን የሚያሯሩጥ፣ እግዚአብሔር የሚያስወጣ። እግዚአብሔር ነው የሚያዋጣው የሚያተርፈው። ስለዚህ እዚሁ ከተማ ነው ጳውሎስ እያስተማረ ነው። ለጢሞቴዎስ አይደለም ይሄን ደብዳቤ የጻፈው፣ ኮንግሪጌሽናል ነው፣ ለቸርቿ ነው የተጻፈው። አንደኛና ሁለተኛ ጢሞቴዎስ ነው ለመጋቢያው የተጻፈው። ይሄ ለጉባኤ የሚነበብ ነው። ልክ አሁን እኛ እንደዚህ እንደምናወራው በጉባኤ መካከል የተነበበ ደብዳቤ ነው። ስለዚህ የምትዋጉ ሰዎች በጌታ መሆን አለባቸዋል። ነን ይሉታል። በውስጥ ሰውነት መለኮታዊ ጉልበት ልበስ። እሺ ጳውሎስ ይሄው እየለበስን ነው። ጢሞቴዎስ እያስተማረን ነው። እኛም እየተሰበሰበን እየጸለይን ነው፣ እየተማርን ነው፣ እያጠናን ነው፣ እየተጋን ነው። ኦኬ። ከዛ ቀጥሎ የትንሣኤ ኃይል ያስፈልጋቸዋል። ክራቶስ ስፔሲፊክ ነው ቃሉ። ብዙ ጊዜ ዱናሚስ የሚለውን ቃል ነው 75 ጊዜ ይመስለኛል አዲስ ኪዳን ላይ ያለው ይሄ እዚህ ላይና ኤፌሶን ምዕራፍ 1 እዚሁ ምዕራፍ 1 ቁጥር 19 ላይ፣ ቀጥሎ ደግሞ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ነው የመለኮቱ ኃይል። ይሄ ስፔሲፊክ ነው፣ የትንሣኤ ኃይል ነው። ኢየሱስ ከሞት የተነሳበት ኃይል። ክብር ለኢየሱስ ይሁን። ይሄንን ኃይል ደግሞ ልበሱ ይላል። ምን ለመዋጋት ሲሉ ቁጥር 11 አይደል ያነበብነው? የዲያብሎስን ሽንገላ ወይንም የዲያብሎስን የተንኮል ስራ ይሄንን መቋቋም እንድትችሉ የዲያብሎስን የተንኮል ስራ መቋቋም ዲሴፕሽን፣ ሽንገላ። አእምሯችንን በእግዚአብሔር ቃል ጋርድ ማድረግ አለብን። አእምሯችንን በእግዚአብሔር ቃል መጠበቅ አለብን። በጣም እንዳንታለን። እውነቴን ነው የምነግራችሁ፣ እንዳንታለን። ብዙ ጊዜ መንፈሳዊ ውጊያ ሲባል ሰው ትዝ የሚለው የ5 ደቂቃ ጸሎት፣ ትዝ የሚለው የተቃውሞ ጸሎት ነው። እሱ ራሱን የቻለ ጸሎት ውስጥ አለ። መንፈስ ቅዱስ ዳይሬክት ያደርግሃል። መንፈስ ቅዱስ ይመራሃል እሱን ለመጸለይ። መንፈሳዊ ውጊያ ግን ብዙ ህይወት ነው፣ ኑሮ ነው፣ አካሄድ ነው፣ ራስን መጠበቅ ነው። ስለዚህ ጳውሎስ የሚላቸው የዲያብሎስን ሽንገላ መቋቋም እንድትችሉ የእግዚአብሔርን የጦር ዕቃ ልበሱ። ስለዚህ ከሌላው በላይ ማለት ነው፣ ከድግምቱ፣ ከሟርቱ፣ ከጥንቆላው፣ ከመተቱ፣ ከምናምኑ በላይ እሱ ምንድነው አይሞከርም እያልኳቸው አይደል? ይሞከራል፣ ግን ክርስቲያን ላይ አይሰራም። እኔው መጽሐፍ ቅዱሳዊ ግራውንድ ስላላገኘው ነው። አሁን እንዳልኳችሁ ነው። ብዙ ልምምድ ሪፍሌክት አላረግም። የተጻፈ ቃል ነው የማምነው። ይገርማል እነ እከሌ ይገርማል እኮ እንትን እኮ ይገርማል አይችል። እኔ የተጻፈ ጥቅስ መጽሐፍ ቅዱስ ማንበብ ፈልጋለሁ። በእግዚአብሔር ቤት የመጨረሻ ባለስልጣን የጠላውን ልምምድ ሳይሆን የእግዚአብሔር ቃል በደንብ አሜን። አይዟችሁ፣ አትፍሩ።
ይሄ ቸርች ነው። ሌላ ቦታ ቢሆን ሌላ ነገር፣ ይሄ ቸርች ነው። ይሄ ቸርች ደግሞ የመጨረሻ ባለስልጣን የእግዚአብሔር ቃል። ስለዚህ ልምምዶቻችን በሙሉ ፊልተር የሚደረጉት መጽሐፍ ቅዱስ ላይ ተቀምጠው። አሁን አይደገምባችሁም አይደለም ያልኩት፣ አይሰራባችሁም። ስለዚህ ሰይጣን በዛ መንገድ እንደማያዋጣው ስለሚያውቅ በጣም ብዙ አማኞችን ጥልፍ አድርጎ የሚወስዳቸው በሽንገላ ነው። ብዙ ሰው እኮ እግሩ ቸርች ነው እንጂ ልቡ ዓለም ነው። ተወስዷል እኮ ሽንገላ። እግሩ ቸርች ነው እኮ። መንፈሳዊ አክቲቪቲዎች አይከለክልህም ሽንገላ። መንፈሳዊ አክቲቪቲ አይከለክልም። አክቲቪቲ ህይወትህን ነው የሚነጥቀው እንጂ ሴሪሞኒያል ነገር አይከለክልም። በደጅ ያለውን ልምምድን አይከለክልም። ዝንጥ ብሎ ቸርች መምጣት እኮ አይከለክልም። ህይወትን ነው የሚወስዱ። ፈርዖን ትዝ ይላችኋል? እነ ሙሴ ልንሄድ ነው አሉት። መሄዱን ሂዱ ግን እንዳትርቁ። እንደሱ እኮ አላችኋል። በጣም አትራቁ። አይ እኛ ልንጸልይ ነው ይገርምሃል አምላካችንን ልናመልክ ሲሉት እንደውም ለኔም ጸልዩልኝ አላቸው ይላል። ግን ረቃችሁ እንዳትሄዱ ብሎ በረጅም ገመድ ሲይዝ እግዚአብሔር መጣና እንደዚህ ያለው አንመለስም በለዋል። እስቲ አሜን በሉ። አይ ግራውንድ አድርጓላ። የግብፅን ካልቸር፣ የግብፅን ጣዖት አምልኮ፣ የግብፅን ምግብ፣ የግብፅን ጦት፣ የግብፅን ከተሞች፣ የግብፅ ንጉስ፣ የግብፅ አማልክት ነው የሚያውቁት። ግራውንድ አለው። እንዳትሄዱ ሲል ህዝቡ ሙሉ በቃ ያንሂድ ግድ የለም ሙሴ ወደማናውቀው ምድረ በዳ ይዘን ገብተን እዛ ባህር ከሚበላን እዚህ አይሻልም? ኖ አለ እግዚአብሔር። ውጡ። አሜን ነው። ኮምፈርተብል ነገርህን ነው ለቀህ የምትወጣው። ኃጢአት ደግሞ ማለት በጣም አባባይ፣ በጣም ሲነካካ የሚጣፍጥ የሚመስል መርዙ ፊት ለፊት የለማ። አይ በፍላጎት በምቾት በምኞት ውስጥ ባለ ስስ ጎን በኩል ነው የሚመጣው። በውስጣቸው ፍላጎት አይደልና አዳም ጋር የመጣው። ይህንን ብትበሉ እንደ እግዚአብሔር ትሆናላችሁ ሲላቸው ዋት አሉ። እንደ እግዚአብሔር ነፃ ልታወጣን ነው አሉት። እኛም አብረን እንደ እግዚአብሔር ልንሆን። እግዚአብሔር ግን እውነቱን ነግሯቸዋል። እንዳትበሉ። ብትበሉ አላችሁ። ብንበላስ አላሉም እነሱ። ራሱ ነው ጨረሰው። ብትበሉ ሞትን ትሞታላችሁ እኮ አይደለም ካላችሁ፣ በእርግጥ ሞትን። ምን ማለት ነው? አይቀየርም። ግን እናንተ ጋር ነው አላችሁ። ሰይጣን መጥቶ ገልብጦ ወደ ግራ ነው ያነበበው፣ ያስነበባት። በላች፣ እሱም በላ ይላል መጽሐፍ ቅዱስ። እንደ እግዚአብሔር አይደለም የሚሆኑት፣ ሞቱ። እግዚአብሔር መገኘት ዲፓርት አረጉ። መጽሐፍ ቅዱሳችን ላይ the whole አይደል? መጽሐፍ ቅዱሳችንን ሲስተማቲካሊ ካጠናችሁት እስከ ራእይ ድረስ ካጠናችሁት የእስራኤል ሕዝብ፣ ሶምሶን፣ ይሁዳ፣ ሌሎቹ ካጠናችሁት ረግረግ ብለው የሄዱት በሽንገላ። ድግምት እንደውም በእስራኤል ላይ አይሰራም እኮ አሉ። አስማት በያዕቆብ ላይ አይሆንም እና በድግምት በምናምን የዚህን ሕዝብ ቅጥር አታፈርሰውም አለ። ታዲያ ምን ላድርግ ሲል ቆነጃጅትን በመካከላቸው ልከ በኃጢአት እንዲወድቁ አድርጋቸው፣ ያኔ አምላካቸው ራሱ ይቃወማቸዋል አለ። በድግምት አትደፍረውም የተባለ ሕዝብ የበለዓም ትምህርት ተብሎ የተጠቀሰልን አዲስ ኪዳን ላይ ተሰበረ በሽንገላ። እንኳን አዲስ ኪዳን በክርስቶስ ኢየሱስ አምኖ በደሙ ተቀድሶ በእግዚአብሔር ቀኝ የተቀመጠ አማኝ ይቅርና በቀደመው ኪዳን የነበረውን ሕዝብ እንኳን በድግምት አልቻሉትም። ጾም ጸሎት የገባ ሕዝብ አይደለም ድግምት አይሰራበትም የተባለው። ሜዳ ላይ ተከማችቶ የተኛ ሕዝብ ነው። እየሄደ እያለ ደክሞት የተኛ ሕዝብ ነው። ከተራራ ላይ እንደዚህ አይተውት ድግምት አይሰራበትም የተባለው። ከሽንገላ ራሳችሁን ጠብቁ። ይህንን ሁሌ በነግራችሁ ደስ ይለኛል፣ እንዳንረሳው ማለት። ክብር ለኢየሱስ ይሁን።